ይህ መልእክት ለወንዶች ነው። ሴቶች አሳልፉት። እኔ የምላችሁ ወንዶች የሆነ የሴት አረብ ሀገር ናት ከተባላችሁ ላይ ታች ብለህ ስልኳን ትቀበልና ታሰማምጣለህ፣ ይሳካልሃል። ከዛ በኋላ እንጋባ ትላለህ። አይ እኔ አሁን የራሴ የሆነ አላማ አለኝ፣ ለጋብቻው እንደርሳለን ኢትዮጵያ ስመጣ ከተባልክ ለምንድን ነው ራስህን እንዳልተፈለግክ አድርገህ የምታስበው? እኔ ድሃ ስለሆንኩ ቤትና መኪና ስለሌለኝ እነሱ ነገሮች ቢኖርኝ እኮ በቃ እሽቲ ነበር ወዳ የምትለው ማለት ነው። ቤትና መኪና ለማግኘት እኮ መስራት ነው የሚጠበቅብህ፣ ማውራት አይደለም። ዝቅ ብለህ ተሸክመህ ጠግርረህ ሊስትሮ ቢሆን ዝቅ ብለህ ሰርተህ ስራውን እየናኩ አይደለም። ሊስትሮ ወጪ ስለማይጠይቅ ነው ምልክ፣ የስራ ፍላጎት ብቻ ስለሆነ የሚጠይቀው ማለት ነው። ዝቅ ብለህ ሰርተህ ተሸክመህ እነዚህ የምትላቸውን ነገሮች ማሳካት ትችላለህ። በነገራችን ላይ ቤትና መኪና ስላለህ የአረብ ሀገር ሴት አንተን ታገባሃል ወይ ታከብርሃለች ማለት አይደለም። የአረብ ሀገር ሴት የምታከብርህ የምታገባህ አንተ ባለህ የስራ ፍላጎት ነው። እሷ አሁን እየሰራችሁ ያለችው ነገር ነገ ይቋረጣል ሀገር ስትገባ እና ያኔ ሰርቶ በወልድ ልጆችን ያሳድግልኛሉ ያስተዳድረኛሉ ብላ የምታስበው እንጂ ቤትና መኪና ያለው ወንድ ምርጫ አይደለም። የአረብ ሀገር ሴት በጣም ጀግና ናት፣ በራሷ የምትተማመን ጎበዝ ናት። እና አንተ ከመስራት ይልቅ ጧት ማታ እየደወልክ ላንቃ እስከሚደርቅ ድረስ ብር 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 የምትል ወንዶች የምር ረፉ። ወንዶች ስል ሁላችሁንም አይደለም። ቀጥ ብለው ቤታቸውን የያዙ ልጆቻቸውን የሚያሳድጉ ዝናብና ፀሐይ ሳይሉ ሰርተው ቤታቸውን የሚያስተዳድሩ በጣም በጣም ብዙ ወንዶች ጀግና ወንዶች አሉ። በዚሁ ልክ ደግሞ የከሰሩም አሉ። የሆነ በኦንላይን ብቻ ጠቅጠቅ አድርገህ 1 5 6 ሴት ታወራለህ። ከዚችን በቃ በየጊዜው ምክንያት እየፈጠርክ የሆነ ቀዳዳ እየፈለክ የሆነ ነገር እያልክ የሆነ ነገር ስታረግልህ ራሱ የዋለችልህ ሁላ አይመስልም። የሆነ በጀርባሽ ተሸክመሽ ነበር ግን ደግሞ ጀርባሽ አይመችኝም የሆነ ቆረቆረኝ የምትል ነገር እሷ የምታደርግልህ እየከፈለችልህ ያለው እየዋለችልህ ያለውን ውለታ የማታይ ማለት ነው። የምር እንደዚህ አይነት ወንዶች ረፉ አሉ እኮ ባሎች አሉ። ያኔ አረብ ሀገር ሂጂና ሰርተሽ እንቀየር፣ በጧትም በማታም ለፋሁ ተሸከምኩ አልሆንልኝ አለ፣ በቃ ህይወት አልቃናልኝ አለች፣ ሄደሽ ህይወታችንን ቀይር የሚሉ የተከበሩ ወንዶች የተከበሩ ባለ ትዳሮች አሉ። አልሆንለት ብሎ አሁን በእነዚህ መካከል አይገባም፣ ይመቻቸው። ግን ደግሞ አንዳንዶች ትናንትና መተህ እኮ ነው እሷ አረብ ሀገር ለመውጣት የከፈለችውን መስዋዕትነት ሳታይ ያኔ ብር ሳይኖራት ተበድራ የሆነ ፕሮሰስ የጀመረችው ተደብቃ ብርድ ልብስ ውስጥ ስንት ቀን አልቅሳ ሊሆን ይችላል እኮ ያን ሁሉ አሳልፋ የተደላደለችበት ቦታ መተህ ዛሬ ትናንት ያሳለፈችውን ችግር ሳይታይህ ምንም ሳይነካህ ቀጥ ብለህ መተህ ወይ ቤትና መኪና ስለሌለኝ በቃ አላገባም አልሽ ምናምን የምትል ማለት ነው። ራስን ዝቅ የምታደርግ የምር ነው ምልክ ረፉ፣ የምር ረፉ። የአረብ ሀገር ሴት የሆነ ወጥመድ አብጅታችሁ ይሁን በቃ አለ አይደለ ማጥመጃ ነገር እሱን ነገር ፍቅር በሚባል ምክንያት አድርጋችሁ ሌት ተቀን በቃ ምን ልቧን እየጠባህ ብር እያስላክ እንዴ አሜሪካ ላም እያለ ኮተቷን የምትጠጣ አለ። የምር ረፉ ረፉ። እንዴ አንተ ሴት እናት እኮ ናት፣ ሴት እህት ናት። ያንተ እህት ባትሆን ይቺ አረብ ሀገር ያለች ሴት ለሆነ ወንድ እህቱ ናት። ምናልባት ተደብቆ የሚያለቅስላት ወንድም አላት፣ ለሷ ስኬት የሚጓጓ የሷ መጨረሻ የሚያሳዝነው ልፋቷ ስልክ ስታወራው በቪዲዮ ላዋጥ ምቅ ሲል የሚያዝንላት ስፍስፍ የሚልላት ወንድም አላት።
ያንተን እህት የሆነ ሰው መጥቶ እንደዚህ ቢያደርጋት እንደማትፈልገው ሁላ ለሰው እህትም ጥንቃቄ ይኖርህ። የምር ነው የምላችሁ። ይሄ አለ አይደለ በቃ ተሸክመሽኝ ኑሪ አይነት ነገር የምትሉት አሁን ላይ በነገራችን ላይ የአረብ ሀገር ሴት አሁን ላይ ብዙ የሚበላ የለም። ተምረዋል። ልንገራችሁ ብዬ ነው። ተምረው ነው። ግማሽ ቤት ሰርታ ይለቀቀች ለሱ ትታ፣ አንዳንዶች በሚሊየን የተማሩ አሉ፣ በመቶ ሺህ እንዲህ በቃ ከፍለው መስዋዕትነት ከፍለው ተምረዋል። ይቺ የተማረች ሴት መታ ድጋሚ ፈተና ላይ ልትወርቅ አትችልም መቼም። አንዳንዷ ደግሞ ብልጥ ከሆነች ከሰው ህይወት ትማራለች፣ ከሰው ህይወት። እና እባካችሁ ረፉ ወንዶች፣ የምር ረፉ።